ሰባህ አልኸይር። አሁን ጠዋት ነው፣ ከጠዋቱ 2 ሰዓት ነው። ግን ፀሐዩ በደንብ ስለተወጣ ዙሁር ይመስላል። ሙቀታማ ነው ፀሐዩ። ከዛ ዝጋ ሩማን ነበረ። ሩማን መትከል አለብኝ ብዬ ተክል። በነገራችን ላይ አታክልት መትከል በጣም ነው የምወደው። በፊት ልጅ እያለሁ ገጠር ስኖር ማለት ነው ትምህርት ቤት ስንማር ስለ አታክልት አስተካከል መምህሮች ያስተምሩን ነበረ። ከዛ ምን አንድ ቀን ትርንጎ በላሁኝና ያኔ ትርንጎ ፍሬ ለምን አተክለው መምህሮቻችን አታክልት ትከሉ ብለውኝ የለ እስኪ እንትከል ባሳዩን መሰረት ተከልኩትኝ ማለት ነው። ከዛ በልክ በ15 ቀኑ ያ ትርንጎ በቀለ። እንዴት ይበቅል ደስታውን እኔ ነኝ የማውቀው ማለት ነው። በጣም ደስ ያለኝ። ከዛ ለመምህሬ እንዴት ተክዬ እኮ በቀለልኝ አልኩ። በጣም ጎበዝ ብሎ ማርክ ጨመረልኝ። ከዛ ደግሞ ጠዋትና ማታ ውሃ ጠጪ ዋለኝ። መምህሬ በነገረኝ መሰረት ውሃ ጠጣ። ያ ትርንጎ ዛሬ እየተበላ ነው። ማሻአላህ ደስ ይላል። ዝጋ ሮማኗ በጣም ደስ ስለምትለኝና በፊት ተለምዶ ስላለ በልጅነቴ ያስደስተኝ ነገር ምንድነው ብላችሁ አታክልት ለመጀመሪያ ጊዜ ተክዬ ያታክልት ሲበቅልኝ ምን ያህል ደስታ እንደተሰማኝ እኔ ነኝ የማውቀውና እዚህ ጋር ነጭ አበባ ነው። አበባ ወዳለ በነገራችን ላይ እችም አበባ ነው። ወርዲ አበባ ነች፣ ደስ ትላለች። እነዚህን ደግሞ እንዲበቅሉልኝ እንከባከባቸዋለሁ፣ ውሃን በደንብ አጠጣቸዋለሁ ማለት ነውና ብዙ ጊዜ አታክልት መትከል በጣም ነው ደስ የሚለኝ። ወላሂ ነው የምላችሁ። እዚህ ጋር ነጭ አበባ ነው ምናምን በቃ ኢንሻአላህ። አሁን በኋላ እዚህ ጋር ደግሞ ብርቱካን በላውና እንዴት ተለምዶ ልጅነቴን እያስታወስኩ መቼም አይቀርም ተከልኩት። ይኸው እንደተከልኩት እንደዚህ ሆኗል ማለት ነው። ኢንሻአላህ አላህ ደግሞ ትልቅ ያድርግልኝና እኔ እስከምሄድ ድረስ ያልቅ። እዚህ ጋር ደግሞ ቃሪያ ነበረ ተከልኩት የበቃል። ይሄ እጄ እንዴት እንደሚመስል እኔ ጭቃ ማብካት ወድ ነበር ድሮ። ጭቃ እያቦካሁ የተለያዩ እቃዎችን ሰራ ነበረ ማለት ነው። እዚህ ጋር ውሃ እያጠጣሁት ነው። ውሃ በደንብ አጠጣሁትኝ ማለት ነው። ኢንሻአላህ እንግዲህ ጠዋትና ማታ እንደተለመደው አጠጣዋለሁ ማለት ነው። እጅ ጭቃው ደስ አይልም። እኔ በልጅነት የተለያየ እቃ ሰራ ነበረ። ምጣድ፣ ድስት፣ እቃ እንዲህ ቤት እቃ ቁሳቁሶች ሳይቀረኝ ሰራ ነበር። አይ ልጅነት በደንብ ተጫውተንበታል። አልሐምዱሊላህ እዚህ እድሜ ደርሰን ደግሞ አልሐምዱሊላህ እና አያችሁ በልጅነታችን የምንወደውን ነገር እኮ እዚህ ጋር እንዴት እንደሚያምር ብርቱካኑ አሁን ትልቅ ሆኗል። እኔን እኮ በለጠኝ በነገራችን ላይ። እኔ ስንት አመት የተወለድኩ ሴትዮ ይሄኛው በስንት ወር ባልሞላው እስቲ እንዴት እንደሄደ አላኩል ያህል አላህ እንግዲህ ኸይር ነገር እንሰራለን።